ያው እንግዲህ ቲክቶክ ጀምር ያለው ብዙ ሰዎች ለምን ቲክቶክ አጀምርም እያላችሁልኝ ነበረ። በአፍጋኒስታን እና በአውስትራሊያ ርብርብ ምክንያት ቲክቶክ ጀምር ያለው ሲፈልጉ አንጫጫችኋለሁ፣ ፈታ አረጋችኋለሁ። መቶ ኦሮሞ ቲክቶክ ኢንጀር ከቤራ ከፈለጋችሁ ተከተላችሁኝ፣ ከፈለጋችሁ አትከተሉኝ። የተከታይ ችግር የለም። ነፍ የሚወደኝ ሰው አለ እና በዚህ ቲክቶክ ላይ ጥሩ ጥሩ ነገርና አስተማሪ የሆኑ ነገሮችን አላስተላልፍም። አንጫጫችሁ ላይፍም ውስጥ የሚገባ አለ፣ ላይፍም ውስጥ የሚገባ አለ እና ምንድነው አንዳንድ ነገሮች ሾፌ ማለት ነው። ያው ኢትዮጵያ ውስጥ ማለት ነው ቀልደኛ ምናምን ኮሜዲያን ቀልድ እንጂ ምን ያውቃል? ይሄ መቀለድ እንጂ ምን የሚያውቀው ነገር አለ? እናንተ ብቻ ዳኛ፣ እናንተ ብቻ ናችሁ የምታውቁት። እኔ እኮ መጀመሪያ እናንተ ስትናገሩ ቀጥሎ የምታወሩትን ሁሉ አውቃለሁ። እውቀትን ባለ እውቀት እናንተ፣ ባለ ሁሉ ነገር እናንተ ምናምን። እኔ ኮሜዲ ብቻ ሰርቼ ሹሉቃ ምናምን ብዬ ከዛ ስዕልን ትንሽ ለማሳየት ሞከርኩ። ግን ስዕልን ምንን ማሳየቻችሁ አላውቅም። ምንም ቪዲዮ ከእንስሳት ጋር እንጂ ከእንስሳት ጋር ምንም ቪዲዮ ብዙ ለቅ አላውቅም። እጄ ላይ ያሉት ስራ ነኝ የማውቀው። በመጀመሪያው ደረጃ ቼክ ታደርግና በሁለተኛው እንዴት ነው ትልና ካልመሰለ ዓለምን ቼክ ታደርጋለህ ወይ ሌላ ህዝብ ቼክ ታደርጋለህ። ከዛ ያለውበት ደረጃ የት ነው ብለህ ቱቂ ብላ ራስህን ታያለህ እንጂ እዚህ ጋር ሰርተህ እዚህ ጋር ልክ አይደለም። ግድ ኢትዮጵያ ወንዶዴ ፀጉሬን ተከልኪሜ የሆነ ልብስ ለብሼ ምናምን ከዛ በኋላ እኔ በቃ ምናምን ሰዓቱ የለም። የኢትዮጵያ ሚዲያዎች ጋዜጠኞች ምን ነው ጠፋችሁ? ምን አረኳችሁ? በእናታችሁ በፊት እንደዛ አመት በዓል ሲደርስ ና ምናምን የምትደውሉት አሁን ያሬድ ዘረኛ ሆነ ምናምን። እኔ ይኸውልህ ልንገርህ፣ ሁሉም ጓደኛዬ ነው፣ ሁሉም ፍሬንድ ነው፣ ከሁሉም ሰው ጋር አብሬ ነው የምኖረው። ግን ሰው ፋራ ትላላችሁ። ፋራ አይመቸኝም። ፋራውን ላታውቁም። እኔ አራድነትን የተማርኩት ከፋራ ነው። አሁን ለምሳሌ ዝም ብሎ ከብት ጠባቂ ፋራ የሆነ ገጠሬ ዝም ብሎ ዋሻ ለዋሻ ጫካ ለጫካ የሚዞር እሱ ነው የሚመቸኝ። ዋሻ ጫካ ገጠር ምናምን አንተ የምትለው ከተማ አይመችኝም። አንዳንድ ሰው አንተ ሰይጣን ይመስል እንስሳ ጫካ ምናምን ትወዳለህ። እንስሳ ጋርና ጫካ ጋር ሰይጣን የለም። አንተ የምትለው ከተማ መሀል ነው ሰይጣን ያለው። ዛፍ መሀል ጸጥታ መሀል ምን ሰይጣን አለ? አልተማርክም ምናምን ደደብ ቀልደኛ ስለሆንኩ አስተያየት ለመስጠት ሞክር። ባት አንተ አይነት ቁርስ እስኪደርስ 5 ምሰራ ልጅ ነኝ። ጀለሴ ተረጋጋ። ዝም ብለህ አትጣደፍ። ዝም ብለህ ዳኛ ለመሆን ሞክር። ሁሉም ነገር እኔ ነኝ የማውቀው ለማለት ሞክር። እንድሰማ ሞክር። አልሰማም። አርቲስት ነኝ ብዬ ገና ለገና እሺም በቃ አርቲስት እንደዚህ አይደለም። እኔ ልንገር ድብን ያልኩ ኦሮሞ ነኝ። ድብን ያልኩ ኦሮሞ ነኝ። ለዛ ሚዲያዎች የሸሻችሁት ድሮ ስራ የምታሰሩኝ ምናምን ወይ ወረት ሊሆን ይችላል። የሆነ ሰው አንዴ ተወዱና የሆነ ሰው አንዴ ይጠላላችሁ። እኔ ሁሌ አንድ ቀልድና ከዛ የሆነ መድረክ ላይ ወይ ቀልዴ ልደጋግምልህ እችላለሁ። አዲስ ስራ ልሰጥ አልችልም። ቼክ አደርጋለሁ። ነፍ ስራ አለኝ። ያሬድ ማለት ልጅ ያሬድ ማለት ይኸው ጥበብን እንደዚህ ብልትልት ያደረኩ የነፍ ታለንት ባለቤት ነው። አታምንማ። አለማመን እንድታሳብብ ያደርጋል። ምክንያቱም እንቅፋት መታኝ እንላለን፣ ድንጋይ መታኝ። የራሳችን ሄደን መተነው በድንጋይ እንኳን የምናሳብብ ፒፕሎች ነን። የሆነ እመን ጥበብን ቅቅላ አድርጌ በልቼ የፈለገ ነገር ይሁን እንጂ የምፈልገው መንገድ ካልሆነ አይመቸኝም። ማንም ሊነዳኝ አይችልም። ማናችሁም ማለት ነው አነዱኝም። የሀገር ስራ አለኝ፣ የሀገር ዝጭ ስራ አለኝ። ምንም እሰራለሁ። በቃ ይኸው ከጥበብ ጋር ተደብቄ ነው የምኖረው። ሁሌ ራሴን ምንም በቃ ሁሌ ላይፌ ጥበብ ነው። ሁሌ የምሰራው አርት ነው ምናምን። ሁሌ እኔ ከአርት ጋር ነኝ ያሉት። አርት ደግሞ በጣም እወዳለሁ። ኔቸር እወዳለሁ። ተፈጥሮ አርት ይመቸኛል። ፍቅር የምትሉት በአፍ የምታወሩት ንጹህ ኢትዮጵያዊ ነን የምትሉ እኔ ንጹህ ኢትዮጵያዊ ሳይሆን ኢትዮጵያዊ እሱም ለአንተ ስልሽ ልበል እንጂ እኔ ኢትዮጵያዊ ምናምን የሚለው ፍልስፍና አይመቸኝም። ንጹህ ኢትዮጵያዊ ምናምን እኔ እንደ 85ቱ ምናምን የሁሉም ብሔር ኢትዮጵያ ውስጥ ያሉት መብት አላቸው።
ሙርሲም፣ ዳሰነችም፣ አንጋቱም፣ ባሌም፣ ወለጋም ምናምን ሁሉም እንዳሉ ማለት ነው። ኢትዮጵያን እወዳለሁ ስትል ማለት ነው ቢሾፍቱን አተላጣ ቢሾፍቱን አልፈላታቅ ትችላለህ። አረ አረንጓዴ ሀገር ስለ አረንጓዴ እኛ አረንጓዴ ላይ የምንሰራው እናወራ። አሁን ጊዜው አረንጓዴ ችግኝ ተከላ ተብሎ እኛ ስለተረሳ ነው እንዴ? ሽልማቱን ስንወስድ የነበረው እኛ፣ ስንሰራ የነበረው እኛ። አልሰማችሁም? ማንንም እኔ በራሴ መንገድ ነው የሚለው። በማየው ነው የማምነው፣ በምሰማው አላምነው። በምሰማው ልታሳምነኝ አትሞክር። እሱን ራስ ባነበብከው እኔን አታነብም ልትለኝ ይችላል። አላነብም። ማንበብ ላይ ይመቸኝ ይችላል፣ መብቴ ነው። ትምህርት ላይ ይመቸኝ ይችላል፣ መብቴ ነው። ትምህርትን የፈጠሩት ያልተማሩ ናቸው። አንተ አንብበህ የዛን ሲያነበብከውን ፍልስፍና እኔ ላይ ለመጫን ሞክር። እኔም የራሴ ፍልስፍና አለኝ። እሺ ምናምን ደማመጥ። አልሰማህም። ስለፈለግከው ብትነግረኝ አልሰማም። የሀገር ነገር ሳላስፎግር አይቼ ጨረስኩ ልጅ እና አትምከሩ። ኢትዮጵያዊነት ማለት ለእኔ ስለ ፍቅር አላውራም። እኔ ከሁሉም ብሔረሰብ ጋር እኖራለሁ። አማራ ምናምን፣ ትግሬ ምናምን፣ ቅብጥር ምናምን አለን። ሁሉም እኩል ነው። ሰው ነው። እንደ ሰው ትግባባለህ። የምንግባባ ሰዎች አሉ። ስለ ብሔር ስለ ፖለቲካ ምንም የማያገባቸዋል። እነሱ ጋር እነሱ ምክንያቱም ይመቻሉ። ስለምንም የማያገባቸውም ትጫወታለህ አብረህ ምናምን ፈታ ትላለህ። አስቃቸዋለሁ። ሙዴ ይመጣል። ኢነርጂ ፉል ይሆናል ምናምን። ይመቹኛል በጣም። ያሬድ ኦሮሞ ስለሆነ ኦሮሞ ህዝብ አሁን እኔ የትኛውን ብሔር ይመቸኛል ስላልኩ አይደብረውም። እንደዛ ይምሰላችሁ። ኦሮሞ ነው ፍቅርን እንጂ ሌላ ነገር አላስተማረኝም። በጣም ጥሩ ፍቅርን ሰው ውደድ። እንደዚህ ለምን ትላለህ ያሬድ? እኔ እንኳ ተናድጄ በምለው የሚቆጡኛሉ። ምንም ፍቅርን ያስተማሩኝ። ለምን ኦሮሞ ነው? ገጠር ወዳለሁ፣ ኔቸር ወዳለሁ። ከአዲስ አበባ ወይም ከፊንፊኔ ወጥቼ የማገኘው ኦሮሚያ ክልል ነው። እዛ ሄጄ ዝም ብሎ እረኛ ምናምን ብዬ ሰው አልመርጥም። ዝም ብዬ ከሁሉም ጋር ጨውታለሁ። ሰው ነው። ይሄ እናንተ ሰውን ባለባበስ ሳይሆን በእንትን በአስተሳሰቡ ነው የምመዝነው ብለህ የሆነ ባለስልጣን እየሰደብከው አልወደው የምትለው ባለስልጣን ቢመጣ ብለህ ትሰግድለታለህ። ከዛ የሆነ ዝም ብሎ የተመታ ሰው ቢመጣ ይሄ ደግሞ ትላለህ። መጀመሪያ የተመታ የምትለውን አክብር፣ ፋራ የምትለውን አክብር። የገጠር ሰው ሲመጣ ዝጉት በሩን የሉም። ይሄ ገጠርን አክብር። ገጠር አለማክበራችን እና ተፈጥሮ አለማክበራችን እኮ ብዙ ችግር ፈጥሯል። እነዚህ ደግሞ መጡ ገጠሪዎች ምናምን ቄሮ ምናምን ቄሮ የውላችሁ ቀርባችሁ እውነተኛ አቅርቡ። ቄሮ ጥፋት የለበትም። የፈለገ ነገር ቢሆን ለምን ጮኸ? እናቱ አባቱ የፈለገ ቤተሰቡ ተገለውበት ቢሆን በምን ታውቃለህ አንተ? ዳኛውን ዝም ብለህ የምትፈርደው። ያሬድ ቄሮ ወደደ። ቄሮ ይመቸኛል። ሰማህ እንዴ? በቄሮ ዙሪያ ላይ እንዳለ ቄሮ ነው ያሉት። ቄሮን ወዳለሁ ማለት ሌላም ብሔር ጠላው ማለት አለ። ማቆም ያደግኩትም ብዙ ነገር ማቆም ስለ ኦሮሞ ባህል ነው። ባህል ይመሰራሉ። አንተም የራስን ባህል ስራ፣ አንተም የራስን ባህል ስራ። ከዛ ኢትዮጵያ እንሆናለን፣ አንድ እንሆናለን። ከዛ የራሳችንን ባህል እንሰራለን። አንተ የኔን ንቀ ያንተን እንዳከብር አድርገህ አልሰማም። መቼ አራድነት ከተማ ልጅ ምናምን የሚባለው ነገር አልሰማም። አራድነት በእናትህ ልታስተምረኝ ትሞክራለህ እንዴ? አትሞክር፣ ጭራሽ አትድፈረውላ ማለት ነው። የገባኝ ነገር አንተ አልገባም። ገባኝ የምትለው አንድ ነገር ገብቶ እርግጠኛ አትሁን። ሁሉም ሲገባ እርግጠኛ ነው። አውቃለሁ አትበል። እንደምታውቅ በምን አወቅ? እንደ ሙድ የሚለው ዘፈን ላይ ብያለሁ። ጥበብ ሲገባ፣ ተፈጥሮ ሲገባ፣ ፍቅር ሲገባ ብዙ አትቅለበለብም። አንዷን ይዘህ ግን እምነቴ ነው ትክክል፣ አገሬ ነው ትክክል፣ ባንዲራ ነው ትክክል። እንዴ ሌላው ባርዛፍ ነው እንዴ? ጀለስ ተረጋጋ እንጂ። እያንዳንዱን ነገር የሁላችንም ትክክል ነው። የሁላችንም ያው እንግዲህ ቲክቶክ ጀምር ያለው ብዙ ሰዎች ለምን ቲክቶክ አጀምርም እያላችሁልኝ ነበረ። በአፍጋኒስታን እና በአውስትራሊያ ርብርብ ምክንያት ቲክቶክ ጀምር ያለው። ሲፈልጉ አንጫጫችኋለሁ፣ ፈታ አረጋችኋለሁ። መቶ ኦሮሞ ቲክቶክ ኢንጀር ከቤራ ከፈለጋችሁ ተከተላችሁኝ፣ ከፈለጓችሁ አትከተሉኝ። የተከታይ ችግር የለም። ነፍ የሚወደኝ ሰው አለ እና በዚህ ቲክቶክ ላይ ጥሩ ነገርና አስተማሪ የሆኑ ነገሮችን አላስተላልፍም። አንጫጫችሁ